የናንተ ጥያቄ ምንድነው? አንድ ጥያቄ ብቻ ነው ፈልገው። ይሄንን በሉኝ። ምንድነው ጥያቄ? ልጅ ነው። ልጅ እና ከዚህ ሀገር መውጣት ከዚህ ሀገር መውጣት ከዚህ ሀገር መውጣትና ልጅ። ስለ ልጅ ልተንብይ። ሴት ልጅ አላችሁ? ከዚህ ወለድኩት ግን የለኝም። የለም። አንቺ ሴት ልጅ? እኔ ሴት ልጅ አለች። ያንቺ ልጅ ማለት እሱ ነው። አሜን። እኔ እኮ ሴት ልጅ ስላየው ነው። ሴት ልጅ ያለች። ሴት? አዎ። ኢየሱስ ጌታ ነው። አሜን። የእግዚአብሔር ሰው ተንብይ። አንቺ ዲቦራ የምትባል ዲቦራ ዱባይ ያለው አቃታለሁ። ዲቦራ? አዎ። በጌታ ነች? በራሷ በጌታ ነች። በጌታ? አዎ። አንቺና እሷ በጣም ብዙ ጸሎት ታደርጉ ነበር። የምታደርጉት ጸሎት ስለ ጋብቻ ነበር። ለሷ ጸልይ ነበር። ለሷ ትጸልይ ነበር። አንቺ ደግሞ በጣም 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 ኃይለኛ ቻሌንጅ ውስጥ ነበርሽ። ኃይለኛ ቻሌንጅ። እውነት ነው። እንደውም ጠላት ሊሞት እንደውም ስብከቱ ላንቺ ነው ዛሬ። አሁን እኮ ያልክ ነበረ ተከቦ ባለ ሰዓት ላይ ደግሞ መውጫውን በዚህ ስትሉት ጌታ ያስመልጣል፣ በዚህ ስትሉ ጌታ እንደገና አልቻልንም ብሎ ሙሉን ይዛል አለ ብለህ ስትናገር የእግዚአብሔርን ቃል የኔ ነው በቃ አልኩ። ከዛ ያሻግራል ስትል አይርሲብ ብዬ ተቀበል። እግዚአብሔር እንደዚህ ያሳየኝ። ጠላት አንቺን ምድረ በዳ ሊያስቀር ነበር። እውነት ነው። ምድረ በዳ ተማክረው አንቺን ፓስፖርትሽን ለመያዝ ልክ ነው። ፓስፖርትሽ ተይዞ በመናፍስቱ ዓለም እሷ ከዛ ከበረሃ እንዳትወጣ ኪዳን ገብቶ እግዚአብሔር ሰብሮ አስመልጧል። አሜን። የሚገርም እግዚአብሔር ሰው እሱ ደቡብ አፍሪካ ነበርና እኔ እዛው ተቀምጬ ብላቴናዬን በማሳደግና ጌታን በማገልገል ነበርኩኝ 7 ዓመት ማለት ነው። መጨረሻ ከዛ ሀገር ውጪ አልናገርም ውጪ ሲለኝ ጊዜ ከዛ ሀገር እምቢ አሉኝ። ምን ላደርግ አልኩ። ፓስፖርቱን ይዘው አንዴ አባትሽ ስም አንዴ እናትሽ ስም እያሉ አጨብጭባችሁ ለጌታ ክብር። እግዚአብሔር ዛሬ ከምትፈራውም ከማታቀውም ከምታቀውም ኢየሱስ ዛሬ ያስመልጣል። አሜን። ጮህና አመልጣለሁ በለኛል። አመልጣለሁ። እዚህ ቤት ጌታ አለ። አጨብጭብና ለጌታ ክብር ስጥ። ማምለጥ ይሆናል። አሜን። ማምለጥ ይሆናል። የጊዮን ነገር አምልጧል። አሜን። አምልጣል በሉት አጠገባቸው። አምልጠናል። የ14 ዓመት እንቆቅልሽ ተፈቷል። አሜን። 14 ዓመት ሙሉ በስቃይ ያለሁት አሁን የመጨረሻ እዚህ መተን በቃ ሙሉ ነገራችንን ለመሸጥ እየተዘጋጀን ነበር። የቀድሞው ቃል አገኘ። አንተ ከሌባ አምልጠሃል ብዙ ጊዜ አባት ሊገሉህ። መሳሪያ ሽጉጥ የሌለ ያላረደር። ቆይ አጨብጭብ ለጌታ ክብር። እስቲ አምልጫለሁ በሉ አንዴ። አምልጫለሁ። 1 2 3 4 5 ጊዜ ነው ያመለጥከው። ተገከረ። ስንት? 5 ጊዜ። አጨብጭቡ ለጌታ ክብር። ሽጉጥ አንተ ላይ ጥቋቁሮች መተው ሽጉጥ እንደዚህ ደግ ነው ገንዘብ አንጣ ሲሉ አየው። ሰጣል። መኪናው ሱቅ ነበር። ሸቀጣ ሸቀጥ። ከዛ ውስጥ ነው ገንዘብህን የወሰዱት። አንተ 5 ጊዜ ከሞት ያመለጥክ ሰው። ትክክል ነው። እግዚአብሔር በጣም ብዙ ብር ነበር። አሁን ግን ከጅህ በዜሮ መጣ። እግዚአብሔር ሰው ተናገር። ዛሬ ቀኑ ነው። አሜን። እኔ እዚህ ጋር ስናገር ይኸው ዘሎ አሜን ብሎ ያገባኛል ብሎ የሚገባል። ባዶ ቤት አለ እዚህ ሀገር ምንም የለም። ገንዘብ አለ አካውንት ውስጥ። ይቅርታ አንድ ልናገር። እሺ 17 ብር ነበር በአካውንት ብሎክ አድርጎ የሆነ ቀን ሜሴጅ ስልኩ 17 ብር ከዛ ተውኩ። በቃ ብሎ አንተ እኮ አትመስልም እኮ ይመስላል። የተደረገለት ሰው ጌታን የረዳው እንዴት ይላል ከፍ በል ከፍ በል ከፍ በል ከፍ በል የተደረገለት ሰው። አጨብጭቡ እስቲ ለጌታ። እኔ አሁን ሰው ከሚሰጣችሁ እግዚአብሔር የሚላችሁን ነግሬያችሁ ስትሄዱ በሳምንት ትመጣላችሁ። አሜን። የዛሬ ሳምንት ድረስ ከባድ የሆነ ሚራክል እናንተ ላይ አሜን።
የማያውቁት ምንጭ ሲፈልቃ ያለው አሜን። እስቲ ምንጭ ይፈልቃል በሉ። አሜን። ከዚህ በኋላ 2 ልጅ ትወልጃለሽ። አሜን አሜን። እኔ ጌታ መንታ ቢሰጠኝ እያልሽ ነው። የስ መንታ ልብስ ገዝቼ እኮ ለፕሮፌት ለእግዚአብሔር ሴት አንጥቼ ልብሱን አሳየው ማለት ነው። ጸለየችልኝና መጎናጸፊያ ወርውራ ጠቅለል አድርጌ ቁጭ አድርጌያለሁ። ኢየሱስ ጌታ ነው። አሜን። ሴትና ወንድ መንታ ይሁንላት። አሜን። እኔ እኮ ቃል ነው ማውጣው። እስቲ ተፈጸመ በሉ። አሜን። ጸልይላቸው በጌታ በኢየሱስ ክርስቶስ ስም። ጠላት የማህፀን ታማሚ እንድትሆኚ እውነት ነው አቅዶ ፕላን አድርጎ አንቺ ላይ አዋጅ አውጥቷል። እውነት ነው። እግዚአብሔር ይሄ አዋጅ ዛሬ ተገለበጠ። አሜን። እስቲ ተገለበጠ በሏት። አሜን። እግዚአብሔር የማገለግለው ምስክሬ ነው። የትም ሳትሄዱ እዚሁ የእናንተን ነገር ሳትሸጡ አሜን አሜን። እግዚአብሔር ነገር ይገልብጥ ብላችኋል። አዎ ተነጋግራ ምን ይላል ጌታን እንስማ ብላችኋል። የስ እግዚአብሔር እጁን ያሳያል። አሜን። እግዚአብሔር ክንዱን ይገልጣል። አሜን። ሳትሸጡ ሳትለውጡ የእናንተ ነገር አልቋል። አሜን። አሁን የጌታ ነገር ይጀምራል። አሜን። ይሁንላቸው። አሜን። አጨብጭባችሁ ለጌታ በናዝሬቱ በኢየሱስ ስም። ኦኬ። አንድ ወቅት ላይ አንቺ ከልጅሽ አባት በፊት 2 ሰዎች አንቺን አሳዝነዋል። የልጅሽን አባት ድንገት የሆነ ነገር ነው። እሱ ነው ድንገት በማላውቀው መንገድ ነው አስቤ ምናምን ሳይሆን ልጅ ሆኜ ነው ድንገት የወጣሁት። በእንጀራና ምክንያት ወጣው። እሱ አጋጣሚ ያገኘኝ ደስ እግዚአብሔር ሐዘንሽን ወደ ደስታ ቀየረ። አሜን። ይሄ ሰው ከሞት አምልጧል። ይሄ ሰው ከባዶነት አምልጧል። አሜን። በአንተ ላይ የታቀደ እቅድ ነበር። ሳውዝ አፍሪካ ላይ ፓስፖርት አስተካክያለሁ። በቃ አስጠለኝ ሀገሩ 14 ዓመት ምናምን ቆይቼ ነው የመጣሁት። አስጠላው። እስቲ ተፈጸመ በሉ። ተፈጸመ። የዚህ ሰው ሞገስ ይመለስ። ሰው ባዶ ይሆናል። እኔ በመንፈስ የማየው ባዶ ብዙ ብር ብዙ ሰው የረዳህ ብዙ ሰዎች በጣም ብዙ በሚሊዮን የቆጠርክ ሰው ነው። ልክ ነው። ግን ዜሮ። አይዞ እግዚአብሔር ዛሬ መጥቶልሃል። አሜን። ነገራችሁ አይበላም። አሜን። ጠላት የሰው ተረጂ እንድትሆኑ አድርጓል። እግዚአብሔር ሊረዳችሁ ወደ እናንተ መጣ። አሜን። ያመነ አሜን ይበለኝ። በዚህ ሰው ላይ የታቀደ እቅድ ሁሉ ፈረሰ፣ ተፈጸመ። አጨብጭባችሁ ሲሆን ኑና መስክሩ። አእምሮ ከባድ ነው። አዎ ትክክል። እግዚአብሔር ሴት ከባድ ነገር አለ። ሚስቱ ልክ ነው። ታውቂዋለሽ ባልሽን? ሙሉ በሙሉ ያው አውቃለሁ ማለት አልችልም። ባልሽን? አዎ ለነገሩ ሙሉ በሙሉማ የሚያውቅ ጌታ ነው። ና ስጋው ከበረከት አትጉደሉ። ብትፈተሹ በረከት መታወቂያችሁ ይሁን። ስኬት መታወቂያችሁ ይሁን። ንስሐ ላስገባክ ነው። ይሸናል። የማገለግለው በእግዚአብሔር ፊት ነው የቆምኩት። አሁን የመጣብህ አሁን የደረሰብህ ነገር በሙሉ ከሰይጣን አይደለም፣ ራሱ እግዚአብሔር አውቆ ነው እንዲያደረገክ። እውነት ነው። እግዚአብሔር ሰው እግዚአብሔር ያከስራል ወይ? እግዚአብሔር ባዶ ያደርጋል ወይ? አዎ ያደርጋል። እግዚአብሔር ይዘጋል፣ ያስለቅሳል ወይ? ድብና አድርጎ ያስለቅሳል። አንዳንዶቻችሁ እግዚአብሔር በመስጠት ብቻ ታውቃላችሁ አይደል? እግዚአብሔር በመዝጋትም ያውቀበታል። የተስማማው ካለ ለጀግናው ያጨብጭብ። ገንዘቡ ሊያደርግ ሲፈልግ የሰበሰብከውን ሁሉ ይመታብሃል። ሲናገርክ ሲያወራክ ብዙ ነገርህ መጥቶ ለራስህ በህልም ሁሉ ሲናገርክ እውነት ነው። እግዚአብሔር ለአንተ ሩቅ አይደለም። ኪዳን አለብህ በልጅነት። እውነት ነው። አጨብጭበ ለእግዚአብሔር ክብር ስጥልኝ። አንተ እረፍ ልጄ እያለ እግዚአብሔር በህልም ሲናገረው የሆነ ነገር ሲበላሽበት ሲያወራው እምቢ ሲቆይ አትሄድም አለና ፊቱ ላይ ቆመ። እውነት ነው። እግዚአብሔር ስጥ። እውነት ነው። እግዚአብሔር በደንብ አውራኝ። እውነት ነው። እግዚአብሔር ስጥ። እንተዋወቃለን? አንተዋወቅም። እሷ ናት ያመጣችው። እግዚአብሔር ነው መንገዱ ላይ ቆመው። ያከሰረው እግዚአብሔር ነው።
አልሰማ አለው እግዚአብሔርን። እውነት ነው የእግዚአብሔር ሰው እምቢ አለ ለእግዚአብሔር። ልጄ እያለ በህልም ሲመጣ የሆነ ነገር በሆነ ምክንያት እግዚአብሔር ባይዘው የሆነች ታው ትንቢት ምናምን አይደለም የሆነ እንቅስቃሴ ከላይ ሁሉ ይናገር ነበር። የሆነ ሲንቀሳቀስ ጌታ በውን እየሄደ ሲሄድ ራሱ አብሮት እግዚአብሔር እንዳለ የሆነ ነገር ሲናገረው ችላ አለ ለእግዚአብሔር ድምጽ። እግዚአብሔርን ያኩኩሉ ድሮ ድብብቆች ታውቃላችሁ ፈልጉኝ ተው ተደብቀው ፈልጉኝ እንደሚባለው እግዚአብሔር ድምጹንና ፈቃዱን ሲያመጣ ለእግዚአብሔር ፈቃድና ድምጽ እምቢ ስላለ እግዚአብሔር መጣና አታልፍም። እውነት ነው የእግዚአብሔር ሰው ባዶ አደርጋለሁ። እውነት ነው የእግዚአብሔር ሰው አለ። ይሄ ሰው የታሰረው በእግዚአብሔር ነው የታሰረው። ቆመበት እግዚአብሔር። ስለዚህ አሁን በሚሊዮኖች የቆጠረ ሰውዬ 17 ብሯ ምን ሆነች ነው ያለው? ብሎክ ማለትም አንድ እዚህ ጉባኤ እዚህ ሚስጥር እናጣው እግዚአብሔር እስካሁን አይ እውነት እንደሆነ አው እግዚአብሔር እንደተናገረ እውነት እንደሆነ ያው ማረጋገጫ ልሰጥሽ ነው። ሌላ ነገር የለም። እግዚአብሔር በህልም ይናገራል። 4 ልጆች እንደምሰጥም ተናግሯል። እዛ ሀገር የሆነ ስራ እየሰራው አንድ ቀን ለኔ ስጥ ብሏል። ማክሰኞ ስጸልይ ነበር። ስሙ ከዛ ስራ ታክሲ ነው የሚሰራው። በቃ አቁም። እግዚአብሔር ሆይ ምህረትን በእግዚአብሔር ምህረት ውስጥ ያለውን በረከት የእንደገና አምላክ በህይወቱ ላይ እንዲያመጣ አብረን ንስሐ ከገባን የዚህ ሰው ታሪክ ይቀየራል። አሜን አሜን። የምር ከገባክ እገባለሁ። የምር እገባለሁ። ማይቼ የለም እግዚአብሔር የት ደርስ ነበር? እንዳንተ ትጉ አልነበረም። እንዳንተ ቢዝነስ ያለው ሰው አልነበረም። ቀድመው ከሄዱ ሰዎች አንተ የሄድከው ራሱ በኪዳን እኮ። አዎ ትክክል ነው የእግዚአብሔር ሴት። ይሄ ሰው ንስሐ ይግባር። ለእግዚአብሔር ጊዜ ለእግዚአብሔር አንተ ለእግዚአብሔር አፍላፍ አውጥቶ ማክሰኞውን ስጠኝ እኔ ፊት ተንበርከ ደም እኮ ለእግዚአብሔር ጊዜ መስጠት እኮ ለራስ በረከት እኮ። እግዚአብሔርን እኮ ምንም አንጠቅመውም እኮ እግዚአብሔርን። ጾም ጸሎት ብንይዝ ለኛ ጊዜ በሰጠው ለኛ ለሆነው ነገር ና ልባርክ ና እኔ ስርሁን ሲል እግዚአብሔር ማክሰኞውን ጠይቆት አያችሁ። ጊዜ ለሰጠ እግዚአብሔር ጊዜን ከልክሎታል። እግዚአብሔር ብዙ ሰጥቷችሁ ብዙ ነገር ሰጥቷችሁ እግዚአብሔር ባይዘው በነብይ ይናገራል፣ በህልም ይናገራል፣ ለራሴ ይናገራል። ይሄ ሰው ብዙ ዘመን ለእግዚአብሔር ችላ ያለ ጋማውን ነው ያዘው ጌታ። እግዚአብሔር ምስክሬ አታ እግዚአብሔር ከያዘ የተመጣው መልጥም ሰው ቢይዝ ይሻላል፣ ሰይጣን ቢይዝ ይሻላል እግዚአብሔር ከሚይዝ። በእውነት ማንም ሰው አያመልጥም እግዚአብሔር ከያዘው። እዛው እየታሸ ነው የምትጨርሳት የራሱ ጊዜ እስከሚመጣ ድረስ። ስለዚህ ይሄ ሰውዬ ባዶ የሆነው ራሱ አሁን እኔ ምን እንደማይታወቃላችሁ እግዚአብሔር የቀባይ ምስክር መንገዱ ላይ የቆምኩት እኔ ራሴ ቅድም የእግዚአብሔር ሰው እየተነበየ እኔ ራሴ እግዚአብሔር ነኝ አውሪለት ብሎኝ ነው አሁን ያወራውለት። አሜን። ደቡብ አፍሪካ እንደወሰደኝ ማለት ነው 2 ዓመት ከምናምን እንደሞላ የጸሎት ቦታ ምናልባት ታውቁት ትችላላችሁ። ሻባክ የሚባል አለ። እዛ ሄጄ ጌታን አወራው ነበር፣ እጸልይ ነበር። ምንድነው ነገር ጌታው? እሱም ደግሞ ብዙ ነገር ነበረ ጠፋ አለኝ። ለምን ጌታው እኔ ለበረከት እንጂ ጠራኸኝ ለመርገም አይደለም እያልኩ እዛ ቦታ ስጸልይ አንድ ትልቅ የእግዚአብሔር ሰው ነብይ ጸጋ ይባላል። አላውቃቸውም፣ አያውቁኝም፣ ተያይተን አናውቅም። እያለፉን ተራራ ላይ ነኝ፣ ይዟዟራሉ። አጠገባቸው አንድ ሴት ጸልይልኝ እያለች ነው። እሳቸው እንዲዟዟራሉ። ሲዟዟሩ አዩኝ። ሰላም ላንቺውን አሉኝ። ሰላሞት ይብዛ ብዬ ዝም ብዬ ቁጭ አልኩ። አሁንም ደገሙ። ሰላሞት ይብዛ ብዬ ቁጭ አልኩ። ሶስተኛ ሲደግም ማለት ትልቅ ሰው ናቸው ብዬ ብድግ ብዬ ወረድኩ። ምን ነው ባዶ አደረክ? ባዶ ላይ አመጣኸኝ። እኔ ማንም የለኝም ትያለሽ ልጄ። አዎ ባለቤትሽ ምንም? አዎ እኔ ነኝ የዘጋሁት ይልሻል እግዚአብሔር አለ። አታጨበጭብም ለጋ አለ እዚህ ቤት እግዚአብሔር ባጭባጭ አታርጋታ። ሰምታል የለ? አዎ ሰምታል። ሰምቻለሁ እግዚአብሔር ሰምቻለሁ። ይሄ መቼም ኢትዮጵያ ውስጥ አይደለም፣ እዛ ሳውስ እኔ ነበርኩ። እግዚአብሔር ነው መንገድ ላይ የቆመው። እሺ እግዚአብሔር ሲነሽ በትክክል ለልጅነሽ ተባረክልኝ። ውድድ አደረገሻል። እግዚአብሔር ሲነሽ ያንቺ ቅባት 7 እጥፍ ይምጣብኝ። አሜን። ትክክለኛ የእግዚአብሔር ሴት መንገድ ላይ የቆመው ጌታ ሊራራልህ ይገባል። አሜን። ጊዜህንና በረከትን የያዘው አጋንንትና ሰው ሰይጣን አይደለም፣ ራሱ ይፈራል እግዚአብሔር። ፍራው ወዳጅ አይቀለድም እግዚአብሔር። ስለዚህ ይኸው ሳውዝ አፍሪካም እያለ ትልቅ የእግዚአብሔር ሰው እኔ ነኝ ምንን ያዝኩት፣ አሁንስ መንገድ ላይ ቆምኩት ማን ነው አለ። ይሄ ሰው ንስሐ መግባት አለበት። እግዚአብሔር ምስክሬ፣ አሁን ንስሐ መግባት አለበት። በቃ እኔ ጌታም እንደ እኔ ነኝ መንገዱ ላይ ቆምኩት ከተመለሰ አለ ጌታ ታሪኩን እንደገና አንድ ብዬ ጀምራለሁ። አሜን።
ተንቢ እግዚአብሔር 100 ብር ስጠኝ። 100 ብር የለ። እሺ ጭምብር እንዳትነካ። አብረን እንጸልይ። እሺ አንድ ይቅርታ እንድታረግ ይፈልጋል። ለምን እሷ ነው መጀመሪያ የመጣችው። አሁን በዚህ ሰዓት ማንንም ነብይ አልቀበልም፣ ከቤት አልወጣም፣ ቸርችም አልሄድም ብዬ ቁጭ ብያለሁ። ማንንም ነብይ አልቀበልም፣ ማንንም ትንቢት አልቀበልም። ከኋላ ይሰማችኋል? ከተሰማችሁ እስቲ አጫጭቁ እስቲ ልስማችሁ። ከኋላ ጉድ። እሺ ማንንም ማለትም ካሁን በኋላ ማንም ቸርች አልሄድም፣ የማንንም ትንቢት አልሰማም። ይሄ የሚናገሩት እውነት ነው ውሸት ነው በቃ ስለዚህ አልሄድም አልኩ። እሷ ናት 3 ጊዜ 4 ጊዜ አብረን እንሄዳለን ብዬ ሻውጃታለሁ። ዛሬ በዚህም ንስሐ ትገባለህ። እሺ ከዛ ደግሞ ማን ያውቃል እነዚያ የሸወዳቸው ቀናቶች ይሆኑ ይሆናል የመፈቻው ቀን ማን አይ መፈቻውንም ያዘገየው እሱ ስለሆነ ንስሐ እናስገባዋለን። ስንት የሸወዳት ምን የማንን ሚስቱን ይሄ ተመታ መንፈስ ነው። እሺ ከዛ በኋላ በቃ አንቺን ስታሳይ ይቅርታ አርጊ። ያው የእግዚአብሔር ሴት ነው መንፈስ ቅዱስ ይናገራል። ውስጥ ያልተቀበለ እኔን ስለዚህ ይቅርታ አርጊ። ለዛ ይቅርታ አርጊ። ሌላ መጥፎ ነገር ሳይሆን ውስጥ ያልተቀበለ አሁን በደም ተቀብሎኛል። ወድሻለሁ። አጨብጭበ ለጌታ ክብር ስጥ። ወይ መድኃኒዓለም አጭበጫ ታርቅ እንዲም አለ 4 ጊዜ ቸርች እንሄዳለችኝ። ሸወድኳት። ጩኸቴን ነው ያልወደድከው። በጭበጫ ታርጉ ስብከቴን ነው ያልወደድከው። አይ በብዙ ስለተማረርኩ ሁሉም አንድ ነው ምናምን ብዬ በቃ በዛ መንፈስ አሁን እዚህ መጣ። አሁን ትክክለኛ ላይፍ ስቶሪን በቃ እዚህ ነው ያየሁት። ካሁን በኋላ ያው እግዚአብሔር ከዚህ በፊትም ተናግሯል። ቆይሱን ተሆነ አሁን ከዚህ በኋላ እኔን ትቀበል አትቀበል 100% ባይዘው ሰዎች ከደረሰባቸው ነገር የተነሳ በተለይ የእውነት ነው። አንዳንድ ጊዜ እኔም እግዚአብሔርም ሰው ምን ነው በዚህ ዘመን ነብይ ሆነን ባልተቀባን እንላለን። ለመሰላችሁ የነቢያት ስም የተበላሸበት ዘመን ላይ ነው ያለነው። እውነተኞች ያልተገለጡበት ብዙ ነገር አለ። ብዙ አላወራም። አሁን ባስነሳ ሁሉም ሰው ህይወት ውስጥ የሆነ ቁስል ስለምነካ ይቅር አላወራም። ግን አንድ እውነት ልንገራችሁ ቅዱሳን፣ ምንም ሆነ ምንም ነብይ የሚል ታይትል የተሰጣቸውን ሰዎች ሐሰተኛም ይሁኑ እውነተኛም ይሁኑ ይሄን ታይትል መጽሐፉ ላይ ያስቀመጠው ጌታ ሚዛን ስላለው መመዘን ስለሚችል፣ እውነቴን ነው የምነግራችሁ፣ መመዘን ስለሚችል መመዘን ብቻ አይደለም መዝኖ ዋጋ መስጠት ስለሚችል በአንድ ነብይ ላይ አትናገሩ። እጄን ከፍ አድርግልኝ እስቲ። አቤቱ በልስቲ አቤቱ አመሰግናለሁ አንተ የልጅነቴ አምላክ ስለሆንክ እስከ ዛሬ ድረስ በብዙ ምህረት በብዙ ቸርነት እንዳልጠፋብህ እንዳልሞት እድሜ ጨምረህ አምላክ እንደሆንክ እንዳውቅ ይህን ጊዜ ስለሰጠኸኝ አመሰግናለሁ። እስከ ዛሬ ድረስ በማወቅም ባለማወቅም አንተን በበደልኩበት አንተን ባሳዘንኩበት እምቢ ባልኩበት ምህረት ለሮጠ ለወደደም አይደለም ከምትምር ካንተ ዘንድ እንደሆነ ቃል ይናገራል። አሁን ግን ብዙ ምህረት ብዙ ይቅርታ በህይወቴ ላይ ካንተ ዘንድ ይደረግልኝ። አቤቱ አንተን የሚያሸንፍ ማንም ስለሌለ አሁን አውቄያለሁ። ማረኝ፣ ተቀበለኝ። እስከ ዛሬ ድረስ ባዶ የሆንኩት ላንተ ባለመገዛት ላንተ ባለመታዘዝ ነውና ከዚህ በኋላ ላንተ እሺ የሚል የሚታዘዝ የሚገዛ መንፈስ ስጠኝ። በደሌን ኃጢአቴን በኢየሱስ ደም ደምስስልኝ። አሜን። ህይወትን በገንዘብ አናመጣትም።
እግዚአብሔር ሆይ ሊያመጣ የማይችለውን ነገር ጠብቀህለት ልትሰጠው የምትችለውን ነገር አቆይተህበት አንተነትን ልታሳየው በዚህ ወጣት ፊት ስለወጣ ክብሩ ላንተ ይሁን። አሜን። ከዚህ ቀን ጀምሮ በገንዘብ ላይ የተደረገ ማንኛውንም መርገም ማንኛውንም እስራት ፍታለት። አሜን። ልትፈታ ይገባታል ብለህ ጣልቃ ገብተህ እንደተናገርክ ይህ ወጣት ይብቃው። አሜን። ይፈታ። አሜን። በገንዘብ ይፈታ። አሜን። በብዙ በሚታይ በረከት ትላንት ባዶ የሆኑ ነገሮች በሙሉ አሁን በሚታይ በረከት ይጨላለቁ። አሜን። ይሄ ምልክት ይሆን ዘንድ በዚህ ገንዘብ ላይ ዘይትን አስቀምጬ እሰጠዋለሁ። ነገሮች ሁሉ ይፈቱ። አሜን። ይፍታ አልኩክ። አሜን። ውለዱ ላልኩኝ እኔ ልጆች ይዤ መጣሁ ብዬ ስል አልሰማም ብሏል። አሁን ግን ትሰማለህ አይደል? ተቀብያለሁ። አጨብጭበ ለጌታ ክብር ይሁንላችሁ። በቃ እመኑ። እሺ ትልቁ ነገር አብራችሁ ጸልዩ፣ እመኑ። በቃ እግዚአብሔር የሚባል አምላክ ቅድም ሁሉ ጊዜ እግዚአብሔር ሰው ይናገራል። አዳል ሞት አይደለም ይላል። እግዚአብሔር ማለት ቸር አምላክ ነው። በቃ ስለዚህ አንዴ ምሕረት ካደረገ ሚስጥር ከገለጠ እግዚአብሔር አደባባይ ላይ ሊያዋርድ እኮ አይደለም፣ ሊሰራ ሊያስተካክል ነው። ስለዚህ ከዚህ በኋላ የምትፈልጉት ልጆች፣ በረከት፣ ማንኛውም ነገር የተከለከላችሁት ነገር ሁሉ ይፈቀድልኝ። አጨብጭባችሁ ለጌታ